ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ያለሁኝ እኔ እግዚአብሔር የተመሰገነ ይሁን። እንዴት ከረማችሁ? ከብዙ ቆይታ በኋላ ተመልሼ መጥቻለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለሁኝ እኔ እግዚአብሔር የተመሰገነ ይሁን። እንዴት ከረማችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑኝ እላለሁ። እና የመስፍን መጨረሻ የናፈቃችሁ ማለት ነው። በስንት ቪዲዮን ሳላይ ቆይቻለሁ በርግጥ እና ዛሬ ደግሞ ይሄንኛውን ሳየው እኔ እንጃስ እንደዚህ አይነት ሰው አለ ወይ ብዬ ተራሴን ተዞኩኝ። ምን መረቡ የማይበጠስበት ሰውዬ ምን አይነት ሰውን አንዳንድ ጊዜ ሰው ነው ወይስ ከማለት ደርሻለሁ። የእውነት የአንድ ሰው አንድ ስህተት ያደርጋል። ይሄ የዚህ ሰውዬ ነገር ደግሞ የሚገርም አጋጣሚ ነው። በዚህ ስትለው በዚህ ትዕግስታችን ቢሆን ኖሮ ትዕግስት ያልቅ ነበር። የእውነት እኔ ይሄ ሰውዬ ተይዞ ምን አይነት ሰው እንደሆነ ማየት ራሱ ናፍቆኛል። ግን እነኚህ ሰዎች ገና መጀመሪያውንም ሲጠይቃቸው እኔ አስፈርቶ የነበር የሱ ሰው እንደሆኑ። ምክንያቱም መጀመሪያ እናውቀውም ይላሉ፣ ይርበተበታሉ። በእርግጥ ወንጀለኛ እኮ ከንግግሩም ያስታውቃል። እኚህ በእርግጥም በጣም መልእክተኛ ናቸው። ፍራቻም አለባቸው። በተለይ ልጁ ላይ በደንብ ያስታውቅበት ነበር ፍርሃትም አለው ሁሉም ነገር። ግን ያው መጨረሻ እውነት ናት። ልጁ ጎበዝ ነው። የእውነት የእናንተን ረዥም ዕድሜ ፖሊስ ህግ በሌለበት ሀገር ላይ እንደዚህ ራሱ ተሯሩጦ ራስን አጋፍጦ የሚሰራ ሰው ረጅም እድሜና ጤና ይስጣችሁ። የእውነት ነው የምለው። እንጃ መንግስት መሆን የሚችሉ ነበሩ። የመንግስት ቦታ ቢሆኑ ኖሮ ኢትዮጵያ ውስጥ ያለው ፍትህ እንዴት እንደሚሆን ይታይ ነበር። የእውነት መንግስት ለጥ ያለ የህግ ባለሙያ የህግ አካላት ዝም ብለው ቁጭ ባሉበት እነኚህ ብቻቸው እየተጋፈጡ እንጂ የእውነት እንደነሱ አይነት እንደው 100 ሰው እንኳን ከዚህ ሚሊዮን ሰው ውስጥ ቢኖር ይሄ ሁሉ በሴቶች ላይ በሰዎች ላይ ጉዳት ባልደረሰ ነበረ። እና እግዚአብሔር ብቻ ሀገራችንን በምሕረቱ ይጠብቅልን። የእውነት በጣም ያስፈራል። ይህች የመስፍን መጨረሻ ምን ይሆን ነው? ግን ከዚህ ቪዲዮ ከዚህ ፕሮግራም ትልቁ ነገር እኔ ያስደሰተኝ እነኛ የሁለት ልጆችን ህይወት መዳኑና የብዙ ወጣቶች ህይወት ብዙ ሳይጨናገፍ ራሱ ምንም ወንጀለኛም ቢሆኑም በችግር ምክንያት ነው የእነሱ ህይወት መታደጋቸው ራሱ ትልቅ ነገር ነው። መስፍን መያዙ አለመያዙ አይደለም አሁን ትልቁ ነገር። የእሱም ቢሆን ጊዜ ይፈጃል እንጂ መያዙ የማይቀር ነው። እግዚአብሔር ቅርብ ያደርገው ነው የሚለው። የእውነት እንጃ አንዳንድ ጊዜ እነኝን ባየሁ ጊዜ ሀገሬ መግባት በጣም ነው የሚያስፈራው። የእውነት በጣም ምክንያቱም ነገ የኔ ዕጣ ፈንታ ነው ብዬ የማስበው ማለት ነው። እና ደግሞ የማይቀር ነው። አንደኛ ነገር ጠላት ብትገኝ ከሩቅ አይመጣም ከዛው ነው። እና ማንን እንኳን መጠበቅ ከማን ስር መጠበቅ እንዳለብን ራሱ አናውቀውም። ብቻ እግዚአብሔር አምላክ መልካሙን ነገር ያምጣልን፣ ከክፉ ነገር ይጠብቀን ነው የምለው። አንተም ለእህትህም ጥበቃው ማድረግ አያቅተኝም። ምክንያቱም ለእናንተ ብቻ ሳይሆን ለበርካታ ሰዎች ጥበቃ አድርጌ አውቃለሁ። ይሄ ስራዬ ነው። ነገር ግን የምታውቀውን ነገር እንድነግርህ ይፈልጋሉ። የእውነት እናንተ ወንጀለኛ እንደነበር አታውቁም ነው? አይደለም እኛ እኮ ምንም የምናውቀው ነገር የለም። ችግራችን ሳስለደረሰ እውነት ነው። መጣ ሚስጥር ብሬና ከ2 ቀን ምናምን በፊት መጥቶ ነበረ። ከ3 ቀን በፊት ገደማ መጥቶ ነበረ። እዚህ ቆይቶ አንድ ቀን አድሮ ምናምን የወጣው ማለት እንዴት መሰለ እንትን ነው። ይኸውልህ እናንተ ምንም የላችሁም። እናንተ ምን አላችሁ? አሸናፊ ከእናንተ ጎን ባይሆንም ወንድማችሁ ነው። እሱን ለማጥቃት መስፍን በእናንተ መምጣት ይችላል። እኔ ለምን እዚህ እንደመጣሁ ልንገራችሁ። ዋነኛ ፍላጎቴ መስፍንን የማግኘት ፍላጎት ነው ያለኝ። እኔም የምትመለከቷቸው ከካሜራ ጀርባ ያሉት የህግ አካላቶችና የእኔ ጠባቂዎች ናቸው። እንደዚህ በስተም የምንንቀሳቀሰው በጣም አደገኛ ወንጀለኞች ስለሆኑ ነው። ምክንያቱም ይኸውላችሁ እዚህ እናንተ ድረስ የመጣሁበት ምክንያት መስፍን እዚህ እናንተ ጋር እንደመጣ ስላወቁም ጭምር ነው። በጭራሽ መስፍን እኛ በስልክ እንጂ በአካል እንኳን አናውቀው። ይኸውልሽ በጭራሽ ተሳስተሃል። እንድትሰሚኝ ይፈልጋለሁ። ይሄ ሰውዬ ከሚባለው በላይ
የማፊያዎች መሪ ነው፣ ጋንጎች መሪ ነው የሰውዬ መስፍን። ሌላ መስፍን ይሆን? እኛ እናውቀውም ይሄን መስፍን። የምትለው መስፍን ሌላ፣ አንቺ የምትይው መስፍን የሚሆን አንቺ በሌላ መንኩ ልትረጁ ትችያለሽ። እኔ በማውቀው መንገድ አውቀዋለሁ። የተለያዩ ህጻናቶችን ማለት ታዳጊዎችን ከትምህርት ቤት ጎናችን የለ። ከዛ በኋላ እህት ያረፈች ታምናለህ? ለቅሶ አልመጣም። እሺ ለቅሶ አልመጣም። አረፈች። ተምንም ተወጣ ነው። አቶ መስፍንም ነበር። እሱ ነው ስላልተመቸኝ ነው እያለ ገንዘብ እያላክ ለምንም በርገር የራሳችን ያወጣ። ግን አንድን ነገር ሰማ ማለት ያጠራጠራል። አንድ ሰው እንደዚህ ያደርጋል እስከምታስብ ድረስ አንድ የሆነ አባት እኔን አናገሩኝ። ምን አይነት አባት ማለት? አባት ስትል ትልቅ ሰው ናቸው። ያው እኔ ሰፈር አድባር በላቸው እንዴት ያሉ መልካም ሰው መሰሉ እና አንድ አሸናፊ ወዳጅ የሆነ ሰው ጠንቋይ ቤት እንደሚመላለስ ነገር መልኩ ሳይሆን እኔ በምፈልግበት መልኩ ራስህ ደውለህ እኔ የምልህን ነገር ብለህ ታገናኘኛለህ። ካሜራ ውጭ ብለን ያስወጣኝ። ከካሜራ ውጭ ወጥችላሉ። ስለዚህ ማውራት ያለብን ነገር እንድታወራኝ እፈልጋለሁ። ጨነቀኝ እኮ እነሱን እንኳን ባታነሳብን ደስ ይላል። የገዛ ወንድማችን ታላቅ ወንድማችን ነው ህይወቷ እንዲጠፋ ያደረገው። መጣ ሚስጥር ብሬና ከሁለት ቀን ወንድምሽ እየነገረኝ ነው። እና ትምህርትሽን አቁመሽ ምን እየሰራሽ ነበር ስታሳድጊያቸው የነበረው? የተለያየ ስራዎችን ነበር የምሰራው። ካፌ ውስጥም ሰርቻለሁ፣ ጽዳትም ሰርቻለሁ፣ ብዙ አይነት ስራዎች ሰርቻለሁ። እሱን ለማሳደግ ብዬ እህቴንም ለማስታመን ብዬ ብዙ ነገር ውጣ ውረድ አይተናል። አሁን እግዚአብሔር ይመስገን እኔ እና እሱ ተደጋግፈን እየኖርን ነው። እሱም ባለው አቅም ተፍተፍ ይላል፣ እኔም ባገኘኋት ነገር ላይ እየሰራሁኝ አብረን ለሁለት ህይወታችንን እየኖርን ያለ ነው። እህቴንም ለማስታመን ብዬ እያልሽ ነው እና እህትሽ ምን እንዲገብር ተነግሮት ነው? እህቱን ገብሯት ነው እንደዛ የሆነችው እያልከኝ ነው? አሁን በደንብ ይሄ እኮ አንድ አሁን ይሰጣል ማለት እኚህ ሰውዬ ናቸው ይህን ነገር የነገሩ? አዎ አንድ ከእሱ ጋር የሚመላለስ ወዳጅ ነበር ነው። ማን ጋር? እንቋዩ ቤት የሚመላለስ ከአሸናፊ ጋር የሚሄድ ከአሸናፊ ጋር? አሸናፊ ጓደኛ ማን ነው? ያን ቆመረ እዛው ነው የተዋወቁት። እሱ ነው ለእኛ አባቴ። እዚህ ጋር ራሱ ቪዲዮ ራሱ የሚናገሩት ቃላት ሁሉ የውሸት እንደሆነ ያስታውቃል። ሲጀምር ራሱ አጎታቸው የካዳቸው የማይገናኛቸው ሁሉ አይመስለኝም። በእርግጠኛነት የሚገናኙ አይነት ይመስላል እንደ ንግግሩ። የውሸት ለቅሶ፣ እንደገና ደግሞ የመጨረሻ ጠንቋይ ቤት እያወቅኩ ነው የሚለው። የሌለ ነገር ነው ያመጡት። ድራማው ራሱ በጣም የሚያስታውቅ ነው። ተመክረው ምን ብለው ነው ግን የሚያሳዝነው በስተመጨረሻ አላቆም ሲል ቆይቶ መልእክትን ይጋለ ሲል ነው የሱ ሰዎች መሆናቸው ቀስ በቀስ ሲወጣው ማለት ነው። እና ገና ብዙ ነገር ይታያል። ግን እኔ በጣም እፈራለት ይሄ ልጅ ከዚህ ፊት በዚህ በኒኪኪ ብዙ ነገር ደርሶበታል። ፓራዛይት ሁሉ ሆኖ ነበር እና እነኝን ነገሮች እንደዚህ ቢቆጠብ ብዬ አምናለሁኝ። አሁን ይሄ ልጅ ስለ ጠንቋይ ስለምን አክትሬ እያወራው ነው እና ይህን ያህል ይታመኗል። ግን ብቻ እግዚአብሔር ይጠብቃቸዋል። ከዛ ሁሉ መከራ ማትርፏቸዋል። ዳግም ግን እጃቸው ላይ ከገቡ በእውነት በጣም ነው የሚጨንቀኝ። እነሱ ቪዲዮ ሳይለቁ ያደሩ ጊዜ በጣም ይጨንቀኛል። ምክንያቱም የሁላችንም አይን ናቸው። የብዙ ሰው ህይወት አትርፈዋል። ህይወታቸውን አደጋ ላይ እየጣሉ ማለት ነው። ግን ከዚህ ከእነሱ ፕሮግራምን የተማርኩት ማንንም ሰው ማመን እንደሌለብን ነው። ምክንያቱም እዛ ከእነሱ ጋር መነካካት ምናምን አልፈልግም። እስቲ ማስፈራሪያዎች ምናምን በተለያዩ ሰዎች ይደርስብኝ ነበረና አሁንም ህይወቴ ሪስክ አለው ማለት ነው። ማለት ሁሉንም ነገር ጥዬ ጎዳና ነው ያለው። መስፍን ግን ምናልባት ስቲል ነገር ሊፈልገኝ የሚችልበት ጉዳይ ስላሉ ትንሽ ካሜራ ምናምን እንግዲህ መስፍን የብዙ ሰዎችን ህይወት እንዳመሰቃቀለ ደርሰንበታል። መስፍን በጣም ከባድ ሰው እንደሆነ
መጨረሻ እንደዚህ ጎዳና ከመሆኑ በፊት የነበረ ህይወት የነበረ የቢዝነስ እንቅስቃሴ የነበረ ገቢ ምን ይመስል ነበር? ከዛ ህይወት ከሚያምር ህይወት ውስጥ ምናምን እሺ ይሁን አለ እኮ ሰው ይወድቃል ይነሳል። ግን ልጆቼን ቲቴን ምናምን ተበታትነው ነው ያሉት። ግን አሁን ወንድሜ ነው ገጠር ላይ በጣም ነው